ሰላም ሰላም እንዴት አላችሁ እንዴት ቆያችሁ የተወደዳችሁና የተከበራችሁ ተመልካቾቻችን ዛሬ ለየት ባለ ዝግጅት ተገናኝተናል በአጠገቤ እንግዳ አለች ከሷ ጋር አጠር ያለ ቆይታ አደርጋለሁ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ ስለመጣሽ ደስ ብሎኛል እጅግ አድርጌ አመሰግናለሁ ስሜ ብርቱካን ገጽ ይባላል ብርቱካን ካራቴ አሰልጣኝ ነው ከዚህ በፊት በክልልም በፌደራልም ደረጃ እንደሰራሽ ይታወቃልና ምን ስራዎችን ሰራሽ በክልል ደረጃ ተወዳዳሪም ነበር ተማሪም ነበር አሁን አሰልጣኝ ሆኛለሁ ክልልም ወክዬ ዞንም ወክዬ ክልልም ወክዬ ተወዳድሬያለሁ ብዙ መድረኮችን እና ያንዳንዱ መድረክ ላይ ድል አለው ጥሩ ውጤት አለ ብዙ ዋጋ ቢያስከፍልም በጣም ለፍቻለሁ እና ውጤቴም ጥሩ ነው ከዛ በመቀጠል ወደ አሰልጣኝነት ከመጣሁ ወደ 5-6 አመት ሆኗል ሶስተኛ ዙር መመረቁት ዝናብ ከተማ የሚሰሩት ናቸው ብራንች አለው ሁለተኛ ቅርንጫፍ ባቸሎ ዩኒቨርሲቲ ዱራሜ ካምፓስ አምና ታይሳስ ግንቦት 17 አንደኛ ዙር ተመርቄያለሁ አጠቃላይ አራተኛ ጊዜ ነው የሚሆነው እና እዚህ ያሉት ሶስተኛ ዙር ተመርቄያለሁ አጁሜ ታይሳስ 29 200 የሚጠጉ ልጆችም ይመረቃሉና እስቲ አንዳንድ ነጥቦችን እናንሳ እሺ ያው ከፍለፊታችን ታይሳስ 29 ሶስተኛ ዙር ዱራሜ ከተማ እየሰሩ የሚገኙ ተማሪዎችን እናስመርቃለን በእለቱ ተጋባዥ እንግዶች ካሉ ከወረዳም ከዞንም እነማን ይገኛሉ ተጋባዥ እንግዳ ከወረዳ ከዞን ከክልል እስከ ፌደራል ተጋባዥ ታላላቅ ሰዎች ጥሩ ደረጃ ያላቸው በትልልቅ በኢትዮጵያ ውስጥ በዞኑ በክልል እስከ ዓለም አቀፍ ተጽዕኖ የፈጠሩ ሰዎች ተጋብዘዋል ይገኛሉ ጥሩ ጊዜ ጥሩ ቆይታ ይኖረናል ብለን እናስባለን እሺ ለወደፊት ይህ ቡድን እስካይድ ነው የምሰራው ለወደፊት ምን ታስበዋል ያለው ብዙ ህልም አለው ብዙ ያለምኩትን ያሰብን በቲም አሳክተናል ባለፈው ለምሳሌ አከለ ኦሎምፒክ ውድድር አዲስ አበባ ነበር በዛ ላይ ተሳትፈናል ጥሩ ውጤት ነበር ጥሩ ቆይታም ነበር አንዱ ህልማችንን ጀምረናል እና ዞኑን ወክሎ ክልሉን ወክሎ ዓለም አቀፍ ኦሎምፒክ ድረስ ብሔራዊ ምርጫ ላይ ገብተው ሀገራቸውን ወክሎ ታላላቅ ተወዳዳሪዎችን ማፍራት ነው ህልሜ እና ጀምረናል ፈጣሪ ይረዳናል ካራቴ በከምባታ ብዙ ቦታ ያደረሰበትን ቦታ እንዲደርስ እንዲስፋፋ ተጽዕኖ እንዲፈጠር ተጽዕኖ ፈጣሪ ትውልድ እንዲነሳ እና አልፎ ረዩ ከዞን ከክልል ከዚራ አልፎ ዓለም አቀፋዊ እይታ ያለው ትውልድ እንዲወጣ ሀገሩን ባንዲራ በዓለም ደረጃ ላይ የሚያስጠራለን ዓለም አቀፍ ተወዳዳሪ ማፍራት ህልማችን ዘንድሮ ለስንተኛ ዙር ነው የሚመረቁት ምን ያህል ልጆች ናቸው ያሉት ያው ዘንድሮ ከ200 በላይ ተማሪዎችን እናስመርቃለን እዚህ ያሉትን ዱራሜ ከተማ ውስጥ የሚሰሩትን አንደኛው ቅርንጫፍ ላይ ነው በቅርቡ ሁለተኛ ዱራሜ ቅርንጫፍ ከፍተናል እነዛ ገና ስለሆኑ ነባሮቹን 6 አመት ከኔ ጋር የቀጠሉትም አሉ ከ1 አመት በኋላ ከ2 አመት በኋላ በፊት እንደዛ ያያሉ እና ዘንድሮ 2018 ላይ የገቡት እነሱን አንድ ላይ ለሶስተኛ ዙር እና በተቻለ አቅም ያንዳንዱ በበጎ አድራጎት በጥሩ ስለበር ጥሩ የሆነ ነገሮች አሉ ብዙ ቦታ ዞኑ ሲያዘን ወረዳው ከተማ ሲያዘን ብዙ ቦታ በጎ አድራጎቶችን ሰርተናል እና ይሄንንም ደግሞ ማስፋት እንፈልጋለን እንደዚህ እናሰፋለን እንሰራለን ብለን የተወደዳችሁ ተመልካቾቻችን ዛሬ ከኢንስትራክተር ብርቱካን ገጽ ጋር የነበረኝ ቆይታ በዚህ አበቃ ስለተከታተላችሁን እጅግ አድርጌ አመሰግናለሁ ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ የተለያዩ ማስታወቂያዎችን ደግሞ ከኛ ጋር መስራት ለምትፈልጉ በራችን ክፍት ነው ቃለ ምልልሱን በመምራት ነው መስቀል ዮሐንስ ቆይታ አድርጌያለሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ መልካም ቆይታ ከምባታ